አረብ ሀገር ደርሰው በመንጣታቸው ግን ቀሳውስትም ይሁኑ ዲያቆናትም ይሁኑ መቅደስ አትገቡም አይባል። አረከሱም። ምናልባት በአመጋገብ ስጋ በልተው ይሆናል ወዘተ። በውጭ ዓለም ምዕራብ ዓለምም አረብ ዓለምም ይሄ መካከለኛው ምስራቅም በሉት በማሽን ነው የሚታረደው ሁሉ ነገር። ቄስ የለ ሸክ የለ ምን በማሽን ሁሉም ይታረድ። ሸኩም የለም ቄሱም የለም። ከዛ በኋላ ስጋን ከልኳንዳ ገዝቶ ከሱፐር ማርኬት ገዝቶ ይመጣል። ባርኮ መብላት ነው። ምንም ሌላ ነገር የለው። ስለዚህ በአመጋገብም ከሆነ ይሄ ነው ጉዳዩ። የሚያረክስ ነገር የለው። አረብ ሀገር ስለሄደች ግን ግድ ቄደር ተጠመቂ ተብላ አትያዝ። ለዚያውም ደግሞ ይሄን ያህል ብር ክፈይ እየተባለች ይሄን ያህል ብር ክፈይ ቄደር ለማጥመቅ ለመጠመቅ በጣም የሚቸገሩ አሉ።